በተቆጣጠረው ክስት 15 ቀን 2012 እኩለ ሌሊት የቴክሳስ ሰማይ በከባድ ዝናብና ነጎድጓድ የታመሰ ነበር። በዳላስ ከተማ እጅግ ደማቅ የምሽት ሕይወት የሚንቀሳቀስበት ሎው ግሪንቪል አካባቢ በኢትዮጵያውያን እና በወዳጆቻቸው ዘንድ እንደ ሁለተኛ ቤት የሚቆጠረው ደስታ ሬስቶራንት መብራታቸውን ቀስ በቀስ እያጠፉ ነበር። ባለቤቶቹ የአየር አለማና የኔነሽ ደስታ ረጅምና አድካሚ የሥራ ቀን አጠናቀው ወደ ቤታቸው ለመሄድ እየተጣደፉ ነበር። ነገር ግን ከጀርባቸው በጨለማ መሃል የፊት መብራቱን ያጠፋ አንድ ጥቁር መኪና እንደ ጠላት ተደብቆ እንደሚከተላቸው ፈጽመው አልገመቱም ነበር። በዛች ሌሊት በገዛ ቤታቸው ደጃፍ ላይ የተፈጸመው አሰቃቂ ግድያ የዳላስ ዲያስፖራ ኮሚኒቲን ብቻ ሳይሆን መላውን ኢትዮጵያ ማህበረሰብ ክፉኛ ያናወጠ ነበር። ለመሆኑ በእነዚህ ሰላማዊ ጥንዶችና በገዳዩ አብይ በለጠ ግርማ መካከል ምን ተፈጥሮ ነበር? ይህ አደገኛ ነፍሰ ገዳይ በሁለቱ ሴቶች የተደረገውን የፖሊስ አድን አምልጦ እንዴት በቁጥጥር ስር ሊውል ቻለ? ዛሬ ከደስታ ሬስቶራንት እስከ ዳላስ ፍርድ ቤት ድረስ የተዘረጋውን ሙሉ እውነትን የፍትህ ጉዞ በጥልቀት እንመረምራለን። በዳላስ ኮሚኒቲ ዘንድ የአየር አድለም እና የኔነሽ እየተባሉ የሚጠሩ ጥንዶች የብዙዎች አርአያ ነበሩ። የአየር በተፈጥሮ ስምንተኛ አይነፈርና ነገር ግን እጅግ ታታሪ ሰው ነበር። በ1980ዎቹ በሁለተኛ ደረጃ ትምህርት ተማሪ ያለ የተሻለ ህይወት ፍለጋ ወደ አሜሪካ የመጣው የአየር የቤተሰብ እውነተኛ መልህቅ ነበር። ባለቤቱ የኔነሽ ደግሞ የእሱ ተቃራኒ ነበረች። ተጫዋች፣ እንግዶችን ሁልጊዜ በደማቅ ፈገግታ የምትቀበል እና የሬስቶራንቱ እውነተኛ የጀርባ አጥንት ነበረች። ትዳር መስርተው የ10 ዓመት የፍቅር ጉዟቸው ሲያከብሩ የ18 ወር ህፃን ልጃቸውን አፍርቶ ነበር። ልጃቸው ያለ ቅንጡ ሁሉ ክብደቱ ከ1 ፓውንድ የማይበልጥ ቢሆንም በእነሱ ፍቅርና እንክብካቤ አሁን በጥሩ የጤንነት ላይ ይገኛል። በዚያች ዕለትም ህፃኑ ቤት ውስጥ ከየአየር አድናት ጋር ትተውት ነበር ወደ ስራ ሄዱት። ስራቸውን አጠናቀው መኪና ይዘው በዶፍ ዝናብ ውስጥ ጉዟቸውን ጀመሩ። መኖሪያ ቤታቸው ከሬስቶራንቱ ብዙም አይርቅም ነበር። በማርኬት አቨኑ 5700 ብሎክ ላይ ይገኛል። ነገር ግን ከጀርባቸው የነበረው ጥቁር ኤስዩቪ መኪና ሳያቋርጥ ይከታተላቸው ነበር። ይህን የጠላት እንቅስቃሴ በኋላ ላይ የሳን ፍራንሲስኮ ሮዝበሪ የደህንነት ካሜራዎች በጥራት ቀርጸውታል። ጥንዶቹ መኪናቸውን በቤታቸው ፊት ለፊት አቁመው በዝናብ እየሮጡ ወደ በራቸው አመሩ። ልብሳቸው ሙሉ በሙሉ ረጥቧል። በሩን ለመክፈት ቁልፍ በሚፈልጉበት በዚያች ቅጽበት በድንገት የሞት ጥላ በአካባቢያቸው ላይ አጠላ። የ37 ዓመቱ አብይ በለጠ ግርማ ከጨለማ ውስጥ ተከሰተ። እዚያ ቦታ ላይ ምንም የዘረፈ ሙከራ አልተደረገም። ከነጎድጓዱ ምስል ጋር የሚስተካከል አስፈሪ የተኩስ ሩምታ በንግግት አስተናገዱ። አብይ በእያንዳንዳቸው ላይ ሶስት ጊዜ ተኮሰ። የአየር በጭንቅላቱ በግራ ደረቱና በግራ ፊቱ ላይ ተመታ። የኔነሽ ደግሞ በግራ ፊቷ፣ በግራ ጡቷና በእጇ ላይ ጥይት አረፈባት። ሁለቱም በገዛ ቤታቸው ደጃፍ ላይ ጎን ለጎን ወድቀው ሕይወታቸው ወዲያውኑ አለፈ። አብይም ወዲያውኑ ወደ መኪናው በመመለስ መብራቱን ሳያበራ በጨለማ ተውጦ ከቦታው ተሰወረ። ቤት ውስጥ የአየር አድን ወይዘሮ አስማሩ መብራቴ ከልጅ ልጃቸው ጋር ነበሩ። ድንገት የሰሙት ድምፅ ግራ አጋባቸው። ወዲያውኑ ግን የኔነሽ ያሰማቸው የጭንቀት ጩኸት ሌላ መጥፎ መልእክት ሰጣቸው። በፍርሃት ተውጠው መጋረጃውን ሲገልጡ አንድ ሰው በፍጥነት ወደ መኪና ሲገባ ተመለከቱ። ተሯሩጠው በሩን ከፈቱ። ነገር ግን ከፊት ለፊታቸው የተመለከቱት ነገር መቼም ከሊና የጠፋ አሰቃቂ ነበር። ልጃቸውና የልጃቸው ሚስት በደም ተለውሰው ወድቀዋል። ወይዘሮ አስማሩ ልጄ እያሉ የሰቀቀን ጩኸታቸውን ማሰማት ጀመሩ። ያ የሰቀቀን ጩኸት በዝናብ ድምፅ ውስጥ ሰርገው በመግባት የሰፈሩን ጸጥታ ሙሉ በሙሉ አናወጠው። ጎረቤቶቻቸው የተኩሱን ድምፅ ሲሰሙ ደንግጠው ነቅተዋል። ቤቲ ሲፖርጀር የተባለች ከእነሱ 2 ቤት አልፋ የምትኖር ጎረቤታቸው በወቅቱ አልጋው ላይ ሆና ሳለ ግድያ የሚተርክ መጽሐፍ እያነበበች ነበር። የተኩሱ ድምፅ ስትሰማ ይህ መኪና የሚተፋው የጭስ ድምፅ አይደለም፣ የተኩስ ድምፅ ነው ስትል ለባሏ ነገረችው። ሌላኛው ጎረቤታቸው ፍራንሲስኮ ስፒናኮ እና ማርጂ ማርሻል የተባሉ ጎረቤቶቻቸው ወዲያውኑ ወደ ውጭ ሲወጡ ወይዘሮ አስማሩ በድንጋጤ እየጮሁ አገኟቸው። ወዲያውኑ ለፖሊስ ስልክ ደወሉ። ነገር ግን ፖሊሶች በፍጥነት ቦታው ላይ ሲደርሱ ገዳዩ ከአካባቢው ርቆ ተሰውሮ ነበር። ከግድያው በኋላ አብይ በለጠ ግርማ ያደረገው ነገር የጭካኔ ልክ በግልጽ ያሳያል። ወዲያውኑ ለስራ ባልደረባዋ ሉፓክ ስልክ ደወለ። ድምፁ በከፍተኛ ጭንቀት የተሞላ ነበር። ሁለቱም ኬሲ ሊዊዚን የተባለ የቅንጦት መኪና አገልግሎት ሰጪ ድርጅት ውስጥ አብረው ይሰሩ ነበር። አብይ ሉፓክን በአስቸኳይ ሊያገኘው እንደሚፈልግ ነገረውና በዳላስ ፎርት ወርዝ ኤርፖርት የመኪና ማቆሚያ ስፍራ ቀጠረው። ሉፓክ ወደ ቦታው ሲደርስ አብይን የራሱ ጥቁር ፎርድ ኤስኬፕ ኤስዩቪ መኪና ውስጥ አገኘው። አብይ የደም ልብሱን እንኳን አልቀየረም ነበር። በቀጥታ ሉፓክ ወደ ሚነዳው የኩባንያ መኪና የኋላውን በር ገባና በድንገት ሽጉጡን ተጠቀመበት። ሁለቱ ሰዎች በጥይት ጭነው የመጣው
የመጣሁት። ሁለቱን ሰዎችን በጥይት መትቼ ነው የመጣሁት። ነገር ግን መሞታቸውን እርግጠኛ አይደለሁም አሉ። በሰዓቱ ከድንጋጤ የተነሳ ገዳዮች ይቅበሰበስ ነበር። ቀጥሎም በቫን ውስጥ ያለውን ትንሽ የቴሌቪዥን ከፈተው የዜና አውታሮች ለግድያ ሰበር ዜና ማስተላለፍ ጀመሩ። እያስተላለፉ ነበር። ዜናው ላይ ፋታሎንዲንግ የሚል ቃል ሲሰማ የእንግሊዝኛ ቃሉ ትርጉም ስላልገባው ሉፓክን ይሄ ምን ማለት ነው? ሞተዋል ማለት ነው ወይስ አንሞትም እያለ በጥያቄ አጣደፈው። ሉፓክም ፍርሃቱን ዋጥ አድርጎ ይህ ማለት ሊሞቱ ይችላሉ ማለት ነው አለው። አብይ ግን በዚህ አላለፈም። በስራ ቦታዎቹ ላይ የአሰሪዎችና የሌሎች ሹፌሮችን ስም እየጠራ እነዚህ ዘረኞች ስለሆኑ እነሱንም ጭምር መግደል አለብኝ እያለ ይስት ነበር። በመጨረሻም አብይ አንድ ውሳኔ ወሰነ። የኩባንያው ቫን ጂፒኤስ መከታተያ ስላለው በቀላሉ በፖሊስ ሊያዝ እንደሚችል ተረዳ። ስለዚህ ወደ ሉፓክ የግል ሰማያዊ ኒሳን መኪና እንዲሄድ አዘዘው። ጉዳዩ ንጹህ የሆነውን የስራ ባልደረቡን አግቶ የራሱን መኪና እዚያው ትቶ በሉፓክ መኪና ከዳላስ ከተማ ወደ ሰሜን አቅጣጫ መፈርጠጥ ጀመረ። መኪና በውስጡ ሁለት ተቃራኒ ዓለም ያሉ ሰዎችን አሳፍሮ በከፍተኛ ፍጥነት እየከነፈ ነበር። በአንድ በኩል ከግላውነት የሚተጣጣረው ነፍሰ ገዳይ፣ በሌላ በኩል ደግሞ በገዛ መኪናው ታግቶ ህይወቱ በሽጉጥ አፈሙዝ ስር የወደቀበት ምስኪኑ ሉፓክ። አብይ መኪናውን በአንድ እጁ እየነዳ በሌላኛው እጁ ደግሞ ሉፓክ እንዳይንቀሳቀስ ጭኖ ስር ሽጉጡን ደግኖበታል። ነዳጅ ለመሙላት ሲቆሙ አብይ ሉፓክን የኤቲኤም ካርድ እንዲጠቀም ያስገድደው ነበር። በመንገዳቸው ላይ ሉፓክ የስኳር በሽታ እንዳለበት እየነገረው መጸዳጃ ቤት ለመግባት ይጠይቃል። አብይም አብሮት በመውረድ ሽንት ቤት በር ላይ መሳሪያውን ደብቆ እየጠበቀ ይቆማል። አንዳች አጠራጣሪ እንቅስቃሴ ብታደርግ አልምርም የሚል ከባድ ማስጠንቀቂያ የሉፓክን ተስፋ ሙሉ በሙሉ አሟጦት ነበር። በዚህ አስጨናቂ ጉዞ የአብይ የአእምሮ ሁኔታ ይበልጥ እየተረበሸ ሄደ። ስልኩን እያወጣ የኔነሽ እና የልጁን ቪዲዮ ለሉፓክ ያሳየው ጀመር። ከእሷ ጋር የፍቅር ግንኙነት ነበር፣ ነገር ግን አላከበሩኝም እያለ ይለፈልፍ ነበር። ነገር ግን በመሃል አንድ እቅዱ ሙሉ በሙሉ እንዳልተሳካ የሚጠቁሙ የስህተት ንግግር ከአፉ አምልጦት ነበር። በሽጉጡ ላይ ድምፅ ማፈኛ መጠቀም ነበረብኝ አለ። ይህ ንግግር ግድያውን በድንገተኛ ስሜት የተፈጸመ ሲሆን አስቀድሞ በጥንቃቄ የታቀደ መሆኑን ያሳያል። ከረጅም ሰዓታት ጉዞ በኋላ ሐሙስ ኦገስት 16 ቀን በካንሳስ ስቴት ውድላንድ ወደተባለች ትንሽ ከተማ ደረሱ። አብይ የሉፓክን የባንክ ሂሳብ ባዶ ለማድረግ እና ራሱን ለመቀየር የሚያስችሉት ልብሶች ለመግዛት ወደ ዎልማርት ሱፐርማርኬት ማቅናት ፈለገ። ወደ ሱቁ መግቢያ ሲቃረቡ ሉፓክ የመጨረሻ የማምለጫ ዶል ለመጠቀም ወሰነ። አብይን ቀና ብሎ በተመለከተውና እዚህ የብረት መቆጣጠሪያ አለ፣ መሳሪያውን የያዝከውን ማስጠንቀቂያ ያሳያል፣ ይጮህብሃል ብሎ ዋሸው። አብይም አመነው። ሽጉጡን መኪና ውስጥ ደብቆ መኪናውን ቁልፍ ብቻ በመያዝ ሉፓክን እየገፋ ወደ ውስጥ ገቡ። ልብስ እየመረጡ እያለ ሉፓክ አብይ ትኩረት እየሰጠው እንዳልሆነ በድንገት አስተዋለ። ከዚያም ቁልፉን ከአብይ እጅ ለመንጠቅ ፊት ለፊት መታገል ጀመረ። ነገር ግን በትግሉ መሃል ተንሸራቶ ወደ ላይ ወደቀ። አብይ ቁልፉን በማንሳት ጎንበስ ሲል ሉፓክ ህይወቱን ለማትረፍ እግሬ አውጪኝ ብሎ ሩጫውን ተያያዘው። ገዳይ ነው፣ እርዱኝ፣ ገዳይ ነው እያለ በከፍተኛ ድምፅ በመጮህ ሱፐርማርኬት ውስጥ ትልቅ ሁከት ፈጠረ። በዚህ ጊዜ አብይ በሁኔታዎቹ ክፉኛ ተደናግጦ ሉፓክን ትቶ በፍጥነት ማምለጥ መረጠ። መኪና ውስጥ ወደ ነበረው መሳሪያ በመመለስ ወዲያውኑ ከአካባቢው ተሰወረ። ይህ በካንሳስ የተፈጠረው ክስተት በዳላስ ለነበረው የወንጀል ምርመራ ማይክል ኤሪስ እጅግ ትልቅ ጥቆማ ሰጠው። የሉፓክን ምስክርነት አብይ ከዳላስ ግድያ ጋር ያለውን ቀጥተኛ ግንኙነት ያጋለጠ ብቻ ሳይሆን የት አቅጣጫ ላይ እንደሚገኝ ጭምር በተጨባጭ አረጋገጠ። ወዲያውኑ ለካፒታል መርደር ወንጀል መሳሪያ ትዕዛዝ ወጣ። አብይ ሽሽቱን በመቀጠል ቀጣይ መዳረሻውን በኮሎራዶ ስቴት የምትገኘውን አውሮራ ከተማ አደረገ። እዚያው በመደበቅ አንተ ሌላ አደገኛ ተግባር ውስጥ ገባ። አይነው በአውሮራ የቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባገኘት አንዲት ሴት ላይ አረፈ። አምሳለ ተሾመ የተባለች ኢትዮጵያዊት በኦገስት 16 ሐሙስ ዕለት ወደ ቤተክርስቲያን ስትሄድ ይህንን እንግዳ ሰው ተመለከተች። ወደ እሷ በመቅረብ ስሟንና የስልክ ቁጥሯን ጠየቃት። እሷን ባለትዳር መሆኗን በግልጽ ብትነግረውም አብይ ግን ፈጽሞ ሊመልስ አልቻለም። በሚቀጥለው ቀን ኦገስት 17 ዓርብ ዕለት እንደገና ቤተክርስቲያን ውስጥ አገኘችው። አብይ በዚህ ዕለት በጣም ያልተለመደ ባህሪ ይታይበት ነበር። የአምሳለ ልጆች ሰላም እያለ አይኑ ግን ከመኪናው ታርጋ ላይ አይነቀል ነበር። የባሰ አሳሳቢ የሆነው ነገር በዚህ ምሽት አምሳለ ወደ ቤቷ ስትመለስ በመኪና ይቃጠላል ጀመር። ቤቷ ደርሳ በፍጥነት ወደ ውስጥ ገባችና በሩን ዘጋች። በዚህን ሰዓት የዳላስ ግድያ ወሬ በማህበራዊ ሚዲያ በሰፊው መሰራት ጀምሮ ነበር። አምሳለ ከጓደኛው ጋር በስልክ ስታወራ ጓደኛዋ በዳላስ አንድ ኢትዮጵያዊ ሁለት ሰዎችን በጭካኔ ገድሎ
እንደተሰወረ ነገረቻት። ወዲያውኑ ኢንተርኔት ላይ ገብታ የዜና ዘጋቢዎች ስታስስ ቤተክርስቲያን አግኝታ ያስቸገራት ሰው ዜናዎቹ ላይ ፎቶ በጉልህ ከወጣ ተፈላጊ ነፍሰ ገዳይ አቤል በለጠ ግርማ ጋር አንድ አይነት ሆኖ ተገኘች። ልክ በዚህ አስፈሪ ቅጽበት የቤቷ ደውል መጮህ እና መስኮቱ በኃይል መንኳኳት ጀመር። በሩን ሳትከፍት በጥንቃቄ ወደ ውጭ ስትመለከት ያንኑ አደገኛ ነፍሰ ገዳይ የቤቷ ደጃፍ ላይ ቆማ አየችው። ፍርሃት መላ አካላቷ ወረረው። አምሳለ አንድም ደቂቃ ሳታጠፋ ወዲያውኑ ለአውሮራ ፖሊስ ደውላ የምትፈልጉት ነፍሰ ገዳይ እዚህ ቤት ደጃፍ ላይ ነው ስትል መረጃ ሰጠች። አበይ በሰማያዊ ኒሳን መኪና ውስጥ ቤተክርስቲያኑ የመኪና ማቆሚያ ስፍራ ተቀምጦ ሳለ የአውሮራ ፖሊስ መኮንኖች ቦታው ላይ ደርሰዋል። መኪናው ሙሉ በሙሉ ከበቡት። አበይ መሳሪያውን ለመመዘዝ ምንም አይነት እድል አላገኘም። ወዲያውኑ እጁን ሰጠ። ፖሊሶች መኪናውን ሲፈትሹ በላላ ስለተፈጸመው ግድያ የዋለው ባለ 9 ሚሜ ቶረስ ሽጉጥ ከተጨማሪ ጥይቶች ጋር አገኙት። አበይ በኮሎራዶ ከተያዘ በኋላ ወደ ቴክሳስ እንዲመለስ የተጀመረው የእግድ ሂደት በኃይል ተቃወሙ። በዚህ ምክንያት የሕክምና ሂደቱ ለ3 ወራት ያህል ተጓተተ። በመጨረሻም ወደ ዳላስ ተመልሶ ምርመራው ሲጀምር አበይ የፈጸመው ወንጀል ለመቀጠል ሞከረ። ይልቁኑ ለድርጊቱ የሰጠው አስገራሚ ምክንያት መርማሪዎችን ግራ የሚያጋባ ነበር። ከሄነሽ ጋር የፍቅር ግንኙነት ነበረን ሲል በድፍረት ተናገረ። እሷና ባሏ አሳፋሪና ክብሬን የሚያዋርዱ ነገሮች ስላደረጉብኝ ነው የተኮስኩባቸው ብሎ በመግለጽ የእምነት ቃሉን ሰጠ። እንደሱ የተሳባ ገለጻ ከሆነ በወቅቱ ከሟቾች ጋር ለ10 ደቂቃ ያህል በረንዳው ላይ ተነጋግረው ነበር። በዚያ መሃል የሄነሽ ባል ለመከላከል ሲንቀሳቀስ ወዲያውኑ ተኮስኩባቸው ብሏል። ነገር ግን የዳላስ ፖሊሶችና የአቃቤ ሕግ መርማሪዎች በጥናት እንዳረጋገጡት የአበይ ንግግር ሙሉ በሙሉ በአእምሮ ውስጥ የነበረው የውሸት ዓለም የተፈጠረ አባዜ እንጂ እውነተኛ ግንኙነት አልነበረ። አበይ ከሄነሽ ጋር ምንም አይነት የፍቅር ግንኙነት ኖሮት አያውቅም። እርሷ የምግብ ቤቱ ተራ ደንበኛ ከመሆኑ የዘለለ አታውቀው ነበር። እንዲያው ወንጀሉን ከመፈጸም ዕለት አንድ ቀን ቀደም ብሎ አበይ ከስራ ባልደረባው ሄልባጋ ካሲኖ ሄዶ ነበር። በዚያን ቀን ከሰዓት በኋላም በእውነተኛ ፍቅረኛው ጋር ምሳ በልቷል። እንደ አውሮፓውያን አቆጣጠር ዲሴምበር 13 2013 ከፍርድ ቤት ሂደቱ በዳላስ ካውንቲ ፍርድ ቤት በይፋ ተጀመረ። የሟች ቤተሰቦች ከኢትዮጵያውያን ኮሚቴ አባላት ፍርድ ቤቱን ሙሉ በሙሉ አጨናንቀውት ነበር። የሬሳ ምርመራ ፎቶዎች በስክሪኑ ላይ በግልጽ ይታይ። የአየራድ እናት ወይዘሮ አስማሩ መብራቴ ልጃቸውን በምን አይነት አሰቃቂ ጭካኔ ሞት እንደተገደለ የሚያሳይ ምስል ማየት እጅግ ልብ የሚሰብር ሆኖባቸው አቅማቸው በከፍተኛ ሐዘን ምክንያት ሄዷቸው ፍርድ ቤት ወደ ላይ ተንሰራሩ። ዳኞቹ ማስረጃውን በጥልቅ ከመረመሩ በኋላ የመጨረሻ ውሳኔያቸውን አሳለፉ። አበይ በለጠ ግርማ በሁለት ንጹሃን ሰዎች ላይ በፈጸመው አስቀያሚ ግድያ በካፒታል መርደር ወንጀል ሙሉ በሙሉ ጥፋተኛ ነበር። ፍርድ ቤት አበይን ያለምንም ምህረት በዕድሜ ልክ እስራት እንዲቀጣ ፈረደበት። ቅጣቱ ከተላለፈ በኋላ የአየራድ እህት የሚለማ በተከሳሾቹ ላይ የነበራት የመጨረሻ ቃል ለመናገር በጽናት ወደ ምስክር ቦታ ወጣች። ገዳዩን ትኩር ብላ እንዲያት በድፍረት ጠየቀችው። እሱ ግን አይኑን ማሸሽ መረጠ። ድምጿ በሐዘንና በጽናት ተሞልቶ እንዲህ አለች። እኛን እንደ ቤተሰብ ያጠፋ እና የጣልከን መስሎ ነበር፣ ነገር ግን በፍጹም አልጣልከን። ይልቁኑ ይበልጥ አጠናክረናል። በዚህ ምድር ላይ ብዙ ትሰቃያለህ፣ ነገር ግን በገሃነም ከዚህ የባሰ ትሰቃያለህ አለችው። ይህ ታሪክ በሞትና በሐዘን ብቻ ተዘግቶ አልቀረም። የአየራድና የሄነሽ ትልቅ የነበረው ደስታ ሬስቶራንት ዛሬም በዳላስ ግሪንቪል አቬኒው ላይ በሩ ለደንበኞች በሰፊው ክፍት ነው። ከግድያው በኋላ ለ6 ወራት ያህል ተዘግቶ የነበረ ቢሆንም የአየራድ እህት የምግብ ቤቱን ስራ ሙሉ በሙሉ ተረክበው የአየራድና የሄነሽን ውብ ትውስታ ዛሬም ድረስ በክብር አረከውታል። የዛሬ ወንጀል ፍትህ ዘገባችን በዚህ ይጠናቀቃል። ለተጎጂ ቤተሰቦች ሁል ጊዜ መጽናናትን እመኛለሁ። ይህ ቪዲዮ ከወደዳችሁት ላይክ ማድረጉን እንዲሁም ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዳይረሱን። በቀጣይ በሌላ እውነተኛ